በ1933 ዓመተ ምህረት የተመሰረተው ጥንታዊና ታሪካዊ ቅዱስ ጊዮርጊስ ቤተክርስቲያን በጃዊ ወረዳ እንግዲህ እናሳያችኋለን። በውስጡ ጦጣዎችና ጉሬዛዎች እንስሳቶች ይገኛሉ። ዩቲዩብ ቻናል ከፍተናል። አዲስ ዩቲዩብ ቻናል ነው። 1000 በማስገባት ሰብስክራይብ ያደርጋችሁ ፋሚሊ ሌትስ ጎ። መግቢያው እዚህ ጋር ነው። ይሄን እንግዲህ ወደ ውስጥ ስንገባ በሮች ያሉ እንግዲህ እንደምታዩት የአካባቢ መግቢያው ነው። ያያችሁ እዩት። ውጭ ላይ ይሄን ይመስላል። በጣም የጥንት በ1933 ዓመተ ምህረት የተመሰረተው። በዚህ በኩል ደግሞ አዳራሹ አለ። አዳራሹ ወደ ያሳያችኋል። ጋር የምታዩት አዳራሽ ይመስላል። ውስጡ በጣም ያምራል። በጣም ሰፊ ነው። እንግዲህ ዩቲዩብ ቻናል ከፍተናል። ዩቲዩባችን ሰብስክራይብ ያደርጋችሁ እንደዚህ በጣም የታወቁና አዳዲስ የሚያስገርሙ ነገሮችን በዚህ ቻናል ያገኙታል። ይመቻችሁ። ጫካው ይመስላል እንደምታዩት በጣም ጥቅጥቅ ያለ ጫካ ነው። እዛ አካባቢ መቃብሮች አሉ። ወደ ውስጥ በጣም ትልቅ ብዙ ደኖች አሉ።